መጽሐፍ ቅዱስ እግዚአብሔርን ፍሩ ይላል። ነገር ግን ደግሞ ፍጹም ፍቅር ፍርሃትን ያወጣል ይላል። ታዲያ የትኛው ነው ትክክል? እግዚአብሔርን እንድንፈራው ይፈልጋል ወይስ እንድንወደው? መልሱ ሁለቱም ነው። ግን አንድ ነገር በትክክል ካልተረዳኸው ህይወትን በፍርሃት ትኖራለህ። ዛሬ ይህን እናስተካክሏለን። እስከ መጨረሻ ቆይ። የምነግርህ ነገር እግዚአብሔርን የምታይበትን መንገድ ሊለውጠው ይችላልና ማለት ነው። እስቲ መጀመሪያ እነዚህን ሁለት ጥቅሶች እንመልከት። ምሳሌ ምዕራፍ 1 ከቁጥር 7 እግዚአብሔርን መፍራት የጥበብ መጀመሪያ ነው ይለናል። ሁለተኛው ጥቅስ ደግሞ አንደኛ ዮሐንስ 4:18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለው፣ የሚፈራም ሰው በፍቅሩ ፍጹም አይደለም ማለት ነው። አንዱ ፍሩ ይላል፣ ሌላኛው ደግሞ አትፍሩ ይላል። ይህ የመጽሐፍ ቅዱስ ስህተት ነው ማለት ነው? አይደለም። ሚስጥሩ ይሄ ነው። መጽሐፍ ቅዱስ ስለ ሁለት ፍጹም የተለያዩ ፍርሃቶች እያወራን ነው ማለት ነው። አንዱ ሊገል ይችላል፣ ሌላኛው ደግሞ ሊያድን ይችላል። የመጀመሪያው ፍርሃት እንመልከት። የ16ኛው ክፍለ ዘመን ታላቅ የታድሶ አባት የነበረው ማርቲን ሉተር ይህንን የባሪያ ፍርሃት ብሎ ይጠራዋል። ይህ አንድ እስረኛ አሳሪውን የሚፈራበት አይነት ፍርሃት ነው ማለት ነው። የቅጣት ፍርሃት ከመገረፍ የመሸሽ ስሜት ማለት ነው። አዳምና ሔዋን ኃጢአት ከሰሩ በኋላ ምን እንዳሉ ታስታውሳላችሁ? የእግዚአብሔርን ድምፅ ሰምቼ ፈራውና ተሸሸኩ። ዘፍጥረት 3:10 ላይ ማየት እንደምትችሉት ማለት ነው። ይህ ፍርሃት ከእግዚአብሔር ያርቃል፣ እንድትሸሸግ ያደርግሃል፣ እንድትርቅ ያደርግሃል። እግዚአብሔርን እንደ ጨካኝ ዳኛ ብቻ እንድታየው ያደርግሃል ማለት ነው። ዛሬ ብዙ ሰዎች የሚኖሩት በዚህ ፍርሃት ውስጥ ነው። እግዚአብሔር ሊቀጣቸው እንደሚፈልግ ይሰማቸዋል። ከእርሱ ይርቃሉ፣ ይሸሻሉ። ግን ሌላ አይነት ፍርሃት አለ። ይህ ሁለተኛው ፍርሃት ነው። ማርቲን ሉተር የልጅነት ፍርሃት ብሎታል። አንድ ልጅ አባቱን እንደሚፈራ አይነት፣ ሳይወደው ሳይሆን ስለሚወደው። ልጅ ምን ይፈራል? አባቱ እንዳይቆጣው አይደለም፣ አባቱን ማሳዘን ነው የሚፈራው። ከአባቱ መለየትን ነው የሚፈራው። ሮሜ 8:15 በሚያምር ሁኔታ እንዲህ ይላል፣ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና። አየህ፣ አባ ማለት የምትችለው ልጅ ስትሆን ነው። ባሪያ አባ አይልም። ባሪያ ይፈራል፣ ልጅ ግን ያፈቅራል እና ስለሚያፈቅር ከማሳዘን ይጠነቀቃል ማለት ነው። አሁን ስንረዳ መጽሐፍ ቅዱስ ስለ እግዚአብሔር ፍርሃት የሚያስተምረውን ሁሉ ትርጉም ይኖረዋል ማለት ነው። ምሳሌ 9:10 ላይ እግዚአብሔር መፍራት የጥበብ መጀመሪያ ነው ይላል። ይህ ስለ ልጅ ፍርሃት ነው፣ እርሱ ማን እንደሆነና አንተ ማን እንደሆንክ ማወቅ። ምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔር መፍራት ከክፋት መጥላት ነው ይላል። አባትህን ስለምትወደው እርሱ የሚጠላውን ትጠላለህ። ምሳሌ 16:6 ላይ በእግዚአብሔር ፍርሃት ሰው ከክፋት ይርቃል፣ ፍርሃቱ ከኃጢአት የሚጠብቅ መከላከያ ነው ማለት ነው። ዕብራውያን 12:28 ላይ በፍርሃትና በመንቀጥቀጥ እንድናመልከው ይላል። ይህ የሽብር ሳይሆን ጥልቅ አክብሮት ነው ማለት ነው። አሁን ግን ብዙዎች ወደሚያደናግረው ጥቅስ እንምጣ። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ማለት ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃትን ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። ልብ በሉ፣ ፍርሃት ቅጣትን ይስባል። ይህ ስለ የትኛው ፍርሃት እያወራ ነው? ስለ ባሪያ ፍርሃት፣ ስለ ቅጣት ፍርሃት ማለት ነው። ይህንን ፍርሃት የሚያወጣው ምንድን ነው? ፍጹም ፍቅር። እና ፍጹም ፍቅር ማለት ደግሞ ማን ነው ስንል ኢየሱስ በመስቀል ላይ ያሳየው ፍቅር ማለት ነው። ኢየሱስ በመስቀል ላይ ሲሞት የአንተን ቅጣት ተቀበለ። ስለዚህ ከእንግዲህ የምትፈራው ቅጣት የለም። ያ ፍርሃት ተወግዷል ማለት ነው። ይህ ለማርቲን ሉተርም እውነት ነበረ ማለት ነው። ምናልባት የምነግራችሁ ነገር ያስደነግጣችሁ ይሆናል። ሉተር ራሱ እንዲህ ብሏል፣ ኃጢአተኞችን የሚቀጣውን ጻድቅ አምላክ እጠላው ነበረ። አዎ፣ የታድሶ አባት የሆነው ሰው እግዚአብሔርን ይጠላው ነበረ። ለምን? ምክንያቱም እግዚአብሔርን የሚያየው እንደ ተቆጣ ዳኛ ብቻ ነበርና ማለት ነው። በባሪያ ፍርሃት ውስጥ ይኖር ነበረ። ነገር ግን ከዚያ ወንጌልን በእውነት ተረዳ። ኢየሱስ ስለ እርሱ መሞቱንና ጽድቅ በእምነት እንደሚገኝ እና ምን አለ? እንደገና እንደተወለድኩ ተሰማኝ፣ በተከፈቱ ደጆች ወደ ገነት እንደገባው ተሰማኝ አለ። ታዲያ ይህ ለአንተ ምን ማለት ነው? 4 ነገሮችን እኔ አንደኛ፣ እግዚአብሔር እንደ አባት መቅረብ ትችላለህ። ልክ እንደ ልጅ አባ እያለን እንደሚሮጥ አንተም እንደዚሁ መሸሸግ አያስፈልግህም ማለት ነው። ሁለተኛ፣ ኃጢአትን በቁም ነገር ታያለህ። የእግዚአብሔር ፍርሃት ኃጢአት ምን ያህል ከባድ እንደሆነ ያስተምርሃል። የራሱን ልጅ ሕይወት ያስከፈለው ያህል ስለሆነ ማለት ነው። ሶስተኛ፣ በአክብሮት ታመልከዋለህ። አምልኮ ከልብ የሚፈልቅ ይሆናል ስታመልከው ያለውን ስለምታውቀው ማለት ነው። አራተኛ፣ ከሰው ፍርሃት ነፃ ትሆናለህ። እግዚአብሔርን ስትፈራ ሰው ምን ይላል የሚለው አያስጨንቅም፣ ነፃ ትወጣለህ። እስቲ 2 አረፍተ ነገሮችን ልንገርህ፣ እነዚህን አስታውስ። የምንወደው ስለተወደድን ነው፣ የምንፈራው ስለተወደድን ነው። የባሪያ ፍርሃት ከእግዚአብሔር ያርቃል። ኢየሱስ ግን ያንን ፍርሃት በመስቀል አስወግዶታል። አሁን የቀረው የልጅ ፍርሃት ብቻ ነው። የምትወደውን አባትን ከማሳዘን የምትጠነቀቅበት ትልቅና ድንቅ የሆነ የፍቅር ፍርሃት ማለት ነው። ውድ ቤተሰብ፣ ይህ ቪዲዮ ከረዳችሁ አንድ ነገር እንድታደርጉልኝ ለምናችሁ። ምናልባት ዛሬ የሰማችሁት ነገር ሌላ ሰው ማወቅ ያስፈልገው ይሆናል። ሼር አድርጉለት። መጀመሪያ ጎብኝታችሁን ከሆነ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። የእውነት ብርሃን ቤተሰብ አባል በመሆን እና የተለያዩ መንፈሳዊ ጥያቄዎችን በመጠየቅ ከኛ ጋር ቤተሰብ መሆን ትችላላችሁ።
በቀጣይ ሌላ ጥልቅ የሆነ የመጽሐፍ ቅዱስ እውነትን እንገልጣለን። እስከዚያ ድረስ እግዚአብሔር ይባርካችሁ።